እውነት ከዶክተርና ከመርጌታነት መርጌታ ይበልጣል በጣም እንጂ። እንዴት ሰላም ለኪን ደግሞ ምንም አያመው ክርስቲያን እንደዚህ ያልተደረጋችሁ እንዴት ነው ሌላ ሰው ቢበላው ያሟል ያማግድ እናንተን ማያማችሁ ለምንድን ነው? ቆራሃቸው ስለሙሽባቸው ያማ እየለመነ ስለምንበላ ነው እንጂ መክሰስ ወይም እንትኑን ስለምንወስድበት ነው። እኔ ምን ላይቱ እንደዚህ አሪፍ ነው እንዴ? ግን ፊቴን እያየሁ ነው። እንዴት ነው ተኩሳተረ? ችግር የለም ገባብ ችግር የለም አብሽ ችግር የለም ምንድነው ሰላም በእንቴ ያቄም አዎ እንዴት ናችሁ? ክርስቲያን እንደዚህ ያልተደረጋችሁ ማለት ነው። እኛ ቤትም ስለማይ ነው የሚሰጠው ምግብ ያደረ ወይ ደግሞ በጣም ደረቅ የሆነ ምናምን ነው የሚሰጣችሁ አይደል? ሌላ ሰው ቢበላው ያሟል ያማግድ እናንተን ማያማችሁ ለምንድን ነው? እኛማ ጸሎት እናደርጋለን። ስለዚህ መዝገቡ ከነካው ማለት እና ምንም የለከፈው አለጅም ቢሆን መዝገቡ ለሰለነካው እንትን ዘርጋን ስለሆነ ምንም መዝገቡ ማለት መዝገቡ ምንበት እሺ። አሁን ያደረም ወይ ደግሞ በጣም የደረቀ ምናምን ነው የሚሰጣችሁ? አዎ። እሺ እንዴት አያማችሁ? ቤታችን ስላደችን ነው። በእሷ አምናችሁ ነው የምትበሉት? አዎ። ቤንተ ማርያም ማን ሰዋው ቤንተ ማርያም አሁን ብዙ ጊዜ እኛ ቤት የምናየው ችግር ማለት ነው ምግብ ሲሰጣችሁ ያደረ ምግብ ወይ የተበላሸ ምግብ ለተማሪ ስጡት ተብሎ ሲሰጣ ያለው እና ሌላ ሰው ቢበላው ያሟል። እናንተን ማያማችሁ ለምንድን ነው? አዚያ ጎይ መጥቶ ስለሚገባ መንፈስ ቅዱስ ስላደረበት ነው። ቃለ እግዚአብሔር ስለሚጮህበት ውዳሴ ማርያም ስለሚደገምበት ነው። ጉባኤዋ መጀመሪያ ቀርሞ ምግቡ ሳይበላ ማለት ነው። አዎ ምን ይደረግበት? አሁን ዘስማ ስለምንልበት ሰባትም ስለምንልበት በቃ ያመንን በዛ አዚያ ጎይ መጥቶ ሲገባ ይባረካል። በቃ አሁን ሌላ ሰው ምን ያድርበታል? መንፈስ ቅዱስም ያድርበታል መጥቶ ሲገባ ጉባኤው። እሺ አሁን ሌላ ሰው ቢበላው ያሟል? ለምንማ አዚያ ጉባኤው አንደኛም አልመጣም። ያው መንፈስ ቅዱስም አይቀርበው ማዛን። ስለዚህ ጸሎት ማድረግ አለበት ምግቡ ላይ እንዳያመው ማለት ነው። አዎ አሁን ዘስማት መድገም አለበት። ሰባትም ያው ያደቀ ያው ሁሉም ነገር ያለው ነገር መድገም አለበት። ደግሞ በለበት ምንም አይነት ምግብ የተበላሸ ቢሆን ግን እናንተን አያማችሁ? አያምንም። መንፈስ ቅዱስ በቃ ስላለ ስለባረከው በዛ መጥቶ ጉባኤ ስለገባ አያምንም። የእመቤታችን ስም ስለተጠራለ ምግቡ ላይ መጀመሪያ የእመቤታችን ስም ተጠርቶ ነው የሚበላ። አሁን እንደግማለን እና እዛ በኋላ ደግሞ እንደገና ደግሞ ቤትፋረም እንባባልና እዛ እንበላለን። ተሰብስቦ ሁሉ ምግብ አንድ ላይ ማለት ነው። ሰላም ለኪ ስለምንደግ በእመቤታችን ስም የተጠራ ያው በቃ አያምንም። ከጉባኤው ከመጣ የራውን ለምሳሌ እዛ ተለምነው መንገድ ቢበላ ያማዋል። ከጉባኤው ከደረሰ በኋላ ግን ሰላም ለኪን ደግሞ ምንም አያመው ፈለገ ቢደረግበት። እሺ ምግቡን እንደለመነ እዛው ላይ መብላት የለበትማ። ሰላም ለኪ አመት ጉባኤ ውስጥ አድርጎ ነው መብላት ያለበት። ስለዚህ የሁሉም ምግብ አንድ ላይ ተሰብስቦ መጥቶ ነው ጸሎት የሚደረግ። ይመጣል፣ ይቀርባል፣ እዛ ሰላም ለኪ ይደግማል። እዛም በኋላ ምንም አይል። እሺ ስትጠይቁ ምንድን ነበር የሚባለው? እየሄዳችሁ ስለምኑ ምን ተብሎ ነው የሚለመነው? በእንተስ ማርያም ስለመብራን ይላል። ስለመብራን። ስለዚህ የሷ ስም ነው የሚጠራበት። በኋላም ልትበሉ ስትሉ የሷ ስም ይጠራል። እንዴት ነው ነው በየቤቱ እየሄዳችሁ ምግብ ስትጠይቁ ጠይቃችኋለሁ? ምንድነው የሚባለው? ምንድነው የሚባለው ምግብ ስትጠይቅ? ሰላም ተማሪያ እንዴት አለ ለድረ ታፍረው። እሺ ና ጥያቄው መልስልኝ። ምንድነው የሚባለው? አሁን በየሰው ቤት ሄዳችሁ ስትጠይቁ ምንድነው የሚባለው? እኮ የሚባለው ንገረኝ። ምንድነው የምትሉት? ስለማርያም ስለመብራት ድምጽ ይከፋል እንዲሰማችሁ። በእንተስ ማርያም ስለመብራን ብለን ማለት ነው። ስለመብራን። እሺ ውሻ ተማሪ እንዳየን የሚጮኸው ምሳሌ እኔ አሁን የሆነ ቤት ሂጄ ምግብ ብጠይቅ ይሰጡኛል እሄዳለሁ። እናንተን ካየ ግን ገና ከሩቅ ሳያችሁ ነው የሚጮኸው። እሺ ውሻ እናንተን እንዳየ የሚጮኸው ለምንድን ነው? ቆራሃቸው ስለሙሽባቸው ተማሪ መሆኑ ስለሚያውቅ። አሃና ተማሪ ቢሆን ምን ችግር አለው? ያው ቤት ያለሽው ቁራሽ ስለምትወጣበት ያው አንዳንዱ ሻን ደስ ነው። የእሱ ምግብ ስለምትወስድ ቁራሽ ስለምትወጣ በቃ ጨቃጨቅ እናለኛል። መክሰስ ወይም እንትኑን ስለምንወስድበት ነው። መክሰስ ስለምንወስድበት ነው እንጂ። እሺ እኔም እኮ ወስድበት ነው። እኔም ወስድበታለሁ። ግን እናንተ ስትሆኑ እንዴት ለይቷችሁ እንዴት አውቃችሁ ነው እናንተ ጋር የሚጮው? ተማሪ በመሆኑ ሊጠፋው ነው ለዚህ ውሻው ዱላም ምንም አለባበሳችን ስለሚለይ ነው። በቃ ወጣችን ያለባበሳችን ስለሚያውቅ ያው ተማሪውን አለባበሱን ያውቃል። እሺ
አሁን 4-5 ሆነው አንድ ቦታ ይለማመዳሉ። 4-5 ሆነን አንድ ቦታ እንመራለን። እሺ ስንማር ግን ማለት አንድ አስተማሪያችን ከማል አለ። ከማል ሆኖ ሲያስተምረን ለየብቻ ነው የምንማረው። እሺ ግን የምንብላላ ባንድ ነው። ግን እሱን ይሰማና ደግሞ በዚያ ያንን እየሰማ እያለፈ ይመጣል። እንዴ እሱ አሁን ያምስታችሁንም ይሰማል? ያምስታችሁንም ይሰማና ተራ በተራ አንዱና ጆሮዬን ከኑ ያረጋል። ከኑ ያረግና ደግሞ ቀጥሎ ሀዚኛው እየሰማ ይላል። ይቀጥልና አዛኛው እያረገ ዙሮን ይዘልቀናል። እንዴ ቆይ እስከኛ እስከሚሰማና ያን እስከሚሰማኛ መማር ደግሞ መመለስ ማጥበቅ። አምስታችሁም እኩል ነው የምትሉት? አዎ አምስታችሁም 5 ብትሆኑ መምህራችሁ ደግሞ የአምስታችሁንም እኩል ይሰማል? አዎ ተራ እያረገ በየተራ። አንተ ግን የጓደኛን ስትሰማ አይጠፋብህም? አንተ ያስከው አይ አይምሮን ወደዛኛው ሳልሰድ የራሴን ዝም ብዬ ነው መማር እንጂ ወደዛኛው አልሰድም። ጩኸቱ አይረብሽም? አይ ቢረብሸኝም ትንሽ ይረብሸኛል፣ ግን ቢሆንም ችግር የለም። አንድ ላይ ተሰብስባችሁ ማለት 5-6 ሆናችሁ አንድ ላይ ስትለማመዱ ድምጽ የአንደኛው ድምጽ ለአንዱ ማይረብሻችሁ ለምንድን ነው? ያው አይረብሽ። እሺ ጥቅሙስ ምንድነው? ማለት ለወደፊት ቅንጭላት ለማስፋፋት ነው። በአንድ ስለሚሆን በቃ ቅንጭላት እየተስፋፋ ያላል። የመያዝ አቅም ችሎታ ይኖረዋል። በጩኸት ማለት በምንድነው በጫጫታ መሀል ከተለማመደው አይረሳውም ማለት ነው። አንዱ ይመልሳል፣ አንዱ ሲያጠፋ አንዱ ይመልሳል። ኦኬ መማማርም አለው። ትማማራላችሁ ማለት ነው። እሺ ያማ እየለመነ ስለምንበላ ነው እንጂ እንደዛ ነው ትርጉሙ። እንደዛ ነው ያው ነው እንደዛ ነው። እናንተ ትስማማላችሁ? አዎ ከጠይቃችሁ ለምናችሁ ስለምትበሉ ነው የቆሎ ተማሪ ተባለ። እሺ ምንድነው መጨረሻው? የመጨረሻው ትምህርት ማለት አሁን መጀመሪያ ምንድነው የሚባለው? ምንድነው ያማራስ በቃ ይላል ተውኮ የቄስ ትምህርት ማለቂያ የለውም እስከ ፍጻሜ። እንዴ ማለት ማለቂያ የለውም። ትምህርቱን ተምሮ ይዘልቀው። እሺ ጳጳስ ምናምን እኮ ነው መጨረሻው አይደለም? አይ ጳጳስም ቢሆን ዘው በግማሽ ነው እንጂ አይ ጨርሰው ሁሉን ትምህርት ጠቅሎ አይማረውም። ጳጳስም ቢሆን ግማሽ ነው እየጠቀለላል ነው እንጂ እንደው ሁሉን አይጨርሰው። እሺ ስታቆም ግን አንተ በቃኝ ብለህ ያቆምኩበት ቦታ ላይ ማቆም ነው። አዎ ማቆም ነው። እዛ መርጌታ ትሆናለህ፣ ትቀጠራለህ እንጂ ትምህርት የፈልገው መማር ይችላል። አይደል? መርጌታ ማለት መምህር ማለት ነው። አዎ ቆይ መርጌታ አይነት አለ። አይነት ምን አይነት ነው? የድጓ አለ። የምን የድጓ እሺ የቅዳሴ አለ። እሺ ያቋቋም አለ። እሺ የመጻፍ አለ። እሺ የዝማሬ አለ። የቅዳሴ አለ። 6 ያው ነው 5 እሺ ተው ችግር የለም። እንደዚህ የብሉያት የአዲሳት አለ። ሁሉም የተለያየ የተለያየ ስለሆነች ያው እንትን እውነት ከዶክተርና ከመርጌታነት መርጌታ ይበልጣል በጣም እንጂ። እንዴት ወንድ ስንት እኮ ተመራምሮ እንዲሁ በጣም እኮ ከባድ ነው። መጽሐፍ እኮ በቅንጭላቱ የሚይዘው እኮ ሰው ሁሉንም መጽሐፍ መሸምደድ አለ እኮ በቅንጭላቱ ነው የሚይዝ። እና ዶክተር ምን ይዛል? ያው መራመር ነው እንጂ ያው መራመር ነው እንጂ። ግን በደም ልታስረዳ ይፈልግ ማለት ያቋቋም አለ፣ የመጽሐፍ አለ፣ ከኔ ምናምን አለ። ግን እንትኑ ይለያያል። ስንት ዓመት እንደሚፈጅ ስንት ዓመት ይፈጃል? ያው ይሄን ለማጠናቀቅ ነው። አይ እንደው ባንዱ ጎበዝ ለመሆን ያንዱ ላቋቋም ያቋቋም ብቻ ያቋቋም ነው 6 ዓመት 6 ዓመት። ለዶክተርነቱ አሁን ስንት ነው የሚፈጀው? 7 ዓመት። አሁን አንተ እስከምንድን ነው መማር የምፈልገው? እኔ እንግዲህ ድጓ ማለት ምንድን ነው? ምን የሚያስተምር መጽሐፍ ነው? ዞሮ መጽሐፍ ማስተማር ውሀት ነው። እንትንስ ቅኔ የሚባለው ምንድን ነው? ቅኔ ነው ያለንበት። ድጓ ሌላ ነው፣ ቅኔ ሌላ ነው። አዎ ለየብቻው። እሺ ቆይ አሁን ቤተክርስቲያን ላይ ቆመው የሚያስተምሩን ከቅዳሴ በኋላ የሚያስተምሩት ወንጌል ይባላል። ወንጌል ስብከት ነው። የወንጌል ለብቻ ለወንጌል አዎ እሺ አሁን እየተማራችሁበት ያላችሁበት ደረጃ አለ መጨረሻ እስከሚባለው ድረስ ወይም መምህር ነው አምጥቶት መጨረሻ ላይ? አዎ መምህር ለመሆን ነው። አዎ መምህርም ቄስም አለ። ግን እንዴት ቄስ የምትሆነው? ከመምህር በፊት ነው? እንዴት ነው ቄስ የሚሆነው? ቄስ የሚሆነው ከመርጌትነት በኋላ ነው። ቄሱና አዛም በኋላ እውቀት ካለን ወደ ለመጨመር መርጌታ ነው አለ ከቄስነት በኋላ። አዎ እሺ ስንት ዓመት ይወስዳል አሁን ካለህበት እስከ መርጌታ እስከሚባለው? አይ መርጌታ እስከሚባለው 20 ዓመት ይፈጃል። 20 ዓመት? እስኪ ማርያም በል ማርያም ብዙ ነው። አዎ ብዙ ነው። ቄስ ደግሞ 8 እና 10 ነው። አንተ ግን ትግስቱ አለ እስከዛ ቆያለሁ ብለህ ነው የገባው? ምን ችግር አለና ለዛሬው ጊዜ። እንዴት ለዛሬው ጊዜ? ሌላው ውጪ ላይ ያለው ዓለም አያሳሳም? ኧረ ምን ያሳሳብላችሁት? የምር አሁን ውጪ ያለውን ህይወት አይተህ እንደዚህ ምናምን አትልም? አንተ ምን እንደገባኝ ታውቃለህ? ይሄ ልጅ እግዚአብሔርን ያኛው ህይወት እንትን አይልህም? ውጪ ላይ ያለው ህይወት እንደዛ ምናምን አትልም?
ስራ ትሰራላችሁ? የቀን ስራ ምናምን? አዎ ሰራ። እሺ ልትሰሩ ስትወጡ የከተማውን ሰው ምናምን ታዩታላችሁ እና ምንም አይመስልም። ምንም አይመስልም? እንዴት አሁን እንደነሱ ሆነ እንደዚህ ባረግ ምናምን አይልም? ልብ አይሸፍትም? ምንም አይሸፍትም። እስኪ ማለት ማርያምን በጣም ነው ደስ የምትለው እግዚአብሔርን በጣም። አሁን አንተ ምን መሆን ነው የምፈልገው ወደፊት? እኔ እንግዲህ መርጌታ ብያለሁ። አይ ስትማራውን ከገባበት አላ እዚህ እስከምደርስ ነው መማረው ትለኛለህ። እኔ መርጌታ ነው የምፈልግ። መርጌታ ማለት የሚያስተምሩ ማለት ነው? አዎ። የምን መምህር? እሱን ስደርስበት ነው። አዎ ስደርስበት ነው። ስደርስበት እግዚአብሔር ነው የሚያውቀው። እሺ ሰላም ናችሁ? ሰላም ይቅርታ አረበሽኳችሁማ። አንድ ጥያቄ ልጠይቃችሁ ፈልጌ ነው።